አዲስ አበባ ዩኒቨርሲቲ ተገኝቻለሁ። አዲስ አበባ ዩኒቨርሲቲ የተገኘሁት ደግሞ የባህል ማዕከሉ እንግዲህ በየሳምንቱ ሮብ እንደሚታወቀው የተለያዩ አንጋፋ የኪነ ጥበብ ሰዎችን አምጥቶ ተሞክሯቸውን እንዲያጋሩ ያደርጋል። ዛሬ ደግሞ ፀሐይ ዮሐንስ ነው። የሙያ አጋሮቹ በርካታ የኪነ ጥበብ ሰዎች ተገኝተዋል። አጠቃላይ ሁነቱ ምን ይመስላል የሚለው አብረን እንመለከታለን። በጣም ብዙ ፈተናዎች አልፌያለሁ። እኔ በእድሜ ብዙ መንግስታት ሲለዋወጡ አይቻለሁ። መንግስታት በተለዋወጡ ቁጥር የመንግስታት ፖሊሲ ይለዋወጣል። በዛ መካከል መፈተና አይቀርም እና ያለ ፈተና ምንም እዚህ መድረስ መቻል ያለ ፈተና ምንም ነገር መሆን አይችልም። እና ሀገርን ግለጻት ብትባል እንዴት ትገልጻታለህ? አንድ ሀገርን ከዘፈንኩ በኋላ በቃ ማን እንዳገር ጣራውን የነካ ዘፈን ነው። ምንድን ነው ካሁን በኋላ የምጫወተው? ሁሌ ነው የሚጨንቀኝ። የሀገር ዘፈን በተጫወተ ቁጥር የሚቀጥለው ላይ ምንድን ነው የምጫወተው? በቅርብ የሚያውቁ ሰዎች በጣም አስደናቂ አንባቢ እንደሆንክ ይናገራሉ። ካለህበት ቢዚ ከመሆንህ የመጀመሪያው እንዴት ዳበረ ይህ ንባብ ልምድ? ከዛ እንዴትስ አልተቋረጠም? ምናልባት ይቺ ዘፈን እየገፋችሁ እያስታወሰች ወደዛ እየገፋችሁ ይሆን? አይ ከዛም በፊት የነበረ ነው እሱ መጽሐፍ ማንበቡ ከዛም በፊት የነበረ ነው እና ከልጅነት ጀምሮ ወንድም ያነብ ስለነበረ እኔ ደግሞ ከስር ከስር እሱን እየተከትዬ አነባለሁኝ እና ብዙ መጽሐፍትን አንብቤያለሁ። ብዙ መጽሐፎች ገዛ ነበር። ተማሪ በነበርኩበትም ሰዓት እየተዋስኩ አነብ ነበር እና በዛ ነው እንግዲህ የዳበረው። ቤት ውስጥ በማየው ነገር ነው ማንበቡ የዳበረው እና ያለ መጽሐፍ መኖር ከባድ ነው። አመሰግናለሁ። ዋና ዋና የምላቸው ጥያቄዎች ነው ማስቀድመው። ሁልጊዜም ፀሐይ ሲባል በዘመናት የማይቀያየር የማይሻር አንዳንድ ሰው የተለየ ታርጋ ይቀመጥለታል አይደለም? ለአንተ ግን ይሄ ማንነት ተሰጥቷል። አብዛኛው ሰው የሚስማማበት ነው። እንዴት ዳበረ ይሄ ማንነት? እንዴትስ በነበሩት የዘመናት ፈተናዎች ሊዛነፍ አልቻለም? እኔ ወታደር ቤተሰብ ውስጥ ወታደር ፋሚሊ ውስጥ ያደግኩ፣ ከዛም አልፎ ወታደር ካምፕ ውስጥ የነበርኩ፣ የወታደርን ስነስርዓት በደንብ ያየው፣ የሀገር ፍቅርን ስሜትን በደንብ ያየው እዛ ቤት ውስጥ ቤተሰብ ውስጥ ያንን ፍቅር እያየው ያደግኩ ስለሆንኩኝ እንደዚህ አይነት እንትኖች ብዙ እንትን አይሉም፣ አይነውጡኝም። ለምን እያየው ያደግኩት እነሱን ነው። ታማኝነትን ሚኒቴሮቹ ጋር በታማኝነትን ጽናትን ታያለህ፣ እውነተኛነትን ታያለህ። እዛ ውስጥ አድገህ ምን ልትሆን ትችላለህ? ምንም ልትሆን አትችልም፣ ልትናወጥ አትችልም። በዚህ ላይ ከህሊናዬ ጋር እነጋገራለሁ እና ይሄ ሁሉ ነገር ፈተና እኮ ሳይኖር ቀርቶ አይደለም። ፈተና ይኖራል። ብዙ ፈተናዎች አልፌያለሁ። በጣም ብዙ ፈተናዎች አልፌያለሁ። እኔ በእድሜ ብዙ መንግስታት ሲለዋወጡ አይቻለሁ። መንግስታት በተለዋወጡ ቁጥር የመንግስታት ፖሊሲ ይለዋወጣል። በዛ መካከል መፈተና አይቀርም እና ያለ ፈተና ምንም እዚህ መድረስ መቻል ያለ ፈተና ምንም ነገር መሆን አይችልም እና የዛ የፋሚሊ ውጤት የዛ የካምፑ የሚሊቴሪ ውጤት ይመስለኛል። እንግዲህ እኔ እነሱ ድጋፍ ሆነውኝ ነው ዛሬ እንደዚህ ላለመናወጥ የቻልኩት እና የእግዚአብሔርም ስጦታ ተጨምሮበት። አመሰግናለሁ። እዚሁ ጋር አያይዤ ልጠይቅህ፣ ዘፈኖች በጣም በርካታ አገርን የሚገነቡ
የሀገር ማንነት ላይ በተለይ ደግሞ ለሚሰማ አዲስ ትውልድ ውስጡ ሀገር የምትባለዋን ምስል በጠንካራ ሁኔታ የሚቀርጹ ዘፈኖች ናቸው የምትሰራቸው እና አሁን ላይ ግለጻት ብትባል ምናልባትም ብላቴናው ወጣቱ ፀሐዬና አሁን ያለው ፀሐዬ የተለያየ ሀሳብ ይኖረው ሀገርን ሲገልጻት ሀገርን ግለጻት ብትባል እንዴት ትገልጻታለህ? እኔ ሁል ጊዜ የሀገር ዘፈን ልጫወት ሳስብ አንድ አልበም ላይ የሀገር ዘፈን ልጫወት ሳስብ ማንድ ሀገርን ከዘፈንኩ በኋላ በቃ ማንድ ሀገር ጣራውን የነካ ዘፈን ነው። ምንድን ነው ከአሁን በኋላ የምጫወተው? ሁሌ ነው የሚጨንቀኝ። የሀገር ዘፈን በተጫወተ ቁጥር የሚቀጥለው ላይ ምንድን ነው የምጫወተው? ብዙ ጊዜ ነው የሚያስጨንቀኝ። ሞገስ አለ አብሮኝና ብዙ ጊዜ በምንሰራበት ሰዓት ላይ ምን ልል ነው አሁን አንድ ሀገር ብዬ ከጨረስኩ በኋላ ምን ሊባል ነው? ምንም ከዚህ በኋላ ምን ልል ነው? በጣም ነው ተጨንቄ የምሰራው እና መጨረሻ ሁለተኛው ላይ ከማንድ ሀገር በኋላ እንግዲህ ከመጽሐፍ ቅዱስ ቃል ይጠቀስ ብለን ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር የሚለውን ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው መጣ። ከዛ በኋላ ደግሞ ውስጥ አሁንስ ምን ልጫወት ነው? እንደገና ደግሞ የሚያስጨንቅ ጥያቄ ነው እና በየጊዜው የሚያስጨንቁ ጥያቄዎች ይመጣሉ። ከዛ በኋላ የሰንደቆች ሁሉ ሰንደቅ የነፃነት አርማ የሚለው የባንዲራው ዘፈን ወድቆ በተነሳው ኧረ በባንዲራው ይከበር አደራው ይባል ነበር አድሮ። በጣም እናመሰግናለን። ትንሽ እስቲ ቀለል ላድርገውና ኮንሰርቶች ላይ ብዙ ጊዜ መድረክ ላይ ሌላ ሰው ነው ያ ነፃነት ያ ሌላ ማንነት ከየት መጣ ጥያቄ ነው። እዚሁ አያይዘህ እንድትነግርልኝ የሚፈልገው ስትጫወት ልክ ዘፈኑን ከመጫወት በፊት ታሪኮችን ትነግራለህ ተመልካቾች። ይህ ዘፈን የወጣ ጊዜ እያልክ ወደኋላ፣ ከዛ ደግሞ የመድረክ እንቅስቃሴ ደግሞ በጣም ገላጭ ነው። መድረክ ማስተዋወቅ፣ ትወና ወይ ደግሞ ውዝዋዜ ያኔ የጀመረ ነበረ? ከየት ዳበረ ያ መድረክ ላይ ያለ ነፃነት ያ ማንነት? የመድረኩ ነፃነት በፊትም ነበረ። አክቲንግ ማድረጉ ቲያትር ቤት ያደገ ሰው ይሄ ነገር ላይ ጠፋው ያስባለሁ። ቲያትር ቤት ትልቁ ከኛ ጋር አብረው ቲያትር የሚሰሩ አክቲንግ የሚሰሩ መደበሽ ነበሩ። እነሱን እያየ አክት ላለማድረግ መቼም ምንም የሚከብድ ነገር አይኖርም ቲያትር ቤቱ ስታልክ እና ያ አክቲንግ ከዛ ከቲያትር ቤቱ ነው ይመጣው። በዛ ላይ እኛን ለዚህ ያበቃው እኔን ኤልያስን ወንድሜ ነው አይን ለዚህ ያበቃው ተስፋዬ ለማ የዚህ ቤት መስራች ተስፋዬ ለማ ጆሊ ምነዳ ነው በሚዘፈኑበትም ጊዜ እዚህ ቤት እንመጣ ነበር። ጋይ ተስፋዬ ይዞ ይመጣ ነበር። አንዳንድ ዜማዎች እዚህ ቤት ተሰርተዋል። የእኛ ዜማዎች እዚህ ቤት ተሰርተዋል እና እንደዛ አይነት አለቃ ሲኖርህ ምን እንደምትፈልግ ያውቃል። እኔ ጋይ ተስፋዬ ገና ለመቀጠር ሲሄድ እኔ በጣም ጥላሁንም ከነፍሴ በላይ ነው የምወደው። ጥላሁን በጣም አድናቂ ነኝ እና ለመፈተን እና ለመቀጠር ሲሄድ ስቴጅ ላይ ውጣ አለኝ እና ወጣው። የጥላሁንን ዘፈን ነው የሚጫወተው አልኩት። ተጫወት አለኝ። ተጫወት። ከተጫወት በኋላ በቃ ውረድ አለኝ። ለምን አልኩት። ድምፅ የለኝም እንዲህ ስለው እኔ ሰፈር ውስጥ ጎበዝ ነህ ይሉኛል እኮ ለምንድን ነው አሪፍ ነህ ይሉኛል እና ስለው አይ እኔ ሌላ ጥላሁንን መቅጠር አልፈልግም፣ የራሴ የሆነ ነገር ካለህ እንደገና ሄዳለኝ። አይ የራሴ ነገር የሆነ ነገር የለኝም፣ ግን ሌላ ዘፈን ልጫወት ከጥላሁን እንጂ ብዬ እመጣለሁ ብዬ መልህ ጥንትና አባቴ ነው ጠላትን ወደድ ና ብሎኝ ተቀጥረሃል፣ 100 ብር ታገኛለህ። ሁለቱን ጥያቄዎች ነው አንድ ላይ መለሰልን። እሱን ካገኘን ስለ ጋሽ ተስፋዬ ለማ አለማንሳት አይቻልም ነበር። አሁንም ስለ እሱ ያልተነገረ የምትለው ነገር ካለ ማንሳት ይቻላል። ሌላው የሚገርመኝ የተለየ የድምፅ ቃና ነው ያለ፣ የራሱ የሆነ ድምፅ። እንዴት ከነ ጥላሁን ተጽዕኖ ተላቀቅ ነበር አንደኛው ጥያቄ። እሱ እኮ ነው ትልቁ ነገር። ጋሽ ተስፋዬ እኔን እንደሆነ አድርጎኛል። በቃ የጋሽ ተስፋዬ ትልቁ ችሎታ ኤልያስ ሲመጣ የሌላ ሰው ተጽዕኖ እዛ ቤት ውስጥ ይዞ እንዲመጣ አይፈልግም። ነዋይም ሲመጣ የሌላ ሰው ተጽዕኖ ይዞ እንዲመጣ አይፈልግም። ጋሽ ተስፋዬ ባይኖር ኖሮ
እኔ ምግብማ ሁልታል እና ራሴን እንደሆነ አድርጎኛል። ጋይ ተስፋዬ ባለህበት ክብር ላንተ ይሁን። ጋይ ተስፋዬ እኛ ልጆች ጋይ ተስፋዬ ባይኖር ፀሐይ ዮሐንስ የሚለው ስም አይኖርም ነበር። ለምን ሁል ጊዜ እኔም አሁን ማንኛውንም አዳዲስ ዘፋኞች በማገኝበት ሰዓት አንተን ዘፈን ነው የምዘፍነው ምናምን ሲሉኝ ደስ አይለኝ። የጥላሁንን ነው የምዘፍነው። አዎ ሁላችንም የሰው ዘፈን ዘፍነን የመጣ ነው። ግን ድምፅ ካለህና ጥሩ ኮንክ የራስህን ዘፍነህ የራስህን አሻራ ትተህ ማለፉ የሚበጀው ብዬ ነው የማስበው። በጣም እናመሰግናለን። ስለ ዜማዎች ላንሳ። አንድ ቃለ መጠይቅ ላይ የሰማሁት ለትንሽ ከሚለው አልበም በፊት ከ30 በላይ ዜማዎች ሰራ የራስህን። እዛ ጋር ቆምክ። ስለተደጋገመ ተመሳሰለብኝ የሚል ምክንያት ነበር የሰጠህን። ከዜማዎችህ ራስህ አንዱን አውጣ ብትባል ምርጡ ብትለው በራስህ ግምገማ ወይንም ደካማ ነው ባይወጣ ይሻል ነበር የምትላቸው 2 ስራዎች ጥቀስልን ብለህ ትጠቅስልኛለህ? ሰው የወለዳቸውን ልጆች እንዴት ነው እንዲጠላ የሚችለው? አይ ደካማ ናቸው ለማለት ያለ የማትወደው ብለህ እሺ ምንድን ነው እኔ ኦልሞስት 30 ዜማዎች ከሰራሁ በኋላ ከማንበብና መጻፍ ጀምሮ ማለት ነው ግጥም ጽፌ አላውቅም። የግጥም ሀሳብ እሰጣለሁ። በዛ ግጥም ሀሳብ መሰረት እንዲሰራልኝ ያደርጋለሁ። ከዛ በኋላ ግን ለትንሽ የሚለው አልበም ልክ ሲመጣ እኔ መስራት እንደሌለብኝ ወሰንኩ። ምንም አይነት ዜማ ለራሴ አልሰራብኝ ወሰንኩ። ለምን በማወጣበት ሰዓት ላይ ይጠራብኛል። ከዚህ በፊት የሰራኋቸው ዘፈኖች ያው አንተ የምትወዳቸው ልጆች አንተን አይደለም የሚመስሉት፣ መመሳሰል ጀመሩ። ለእኔ ይጠራብኛል። ሌላ ሰው ይሄን እንትን ይመስላል ስል አይመስልም ነው የሚሉኝ። ግን እኔን እንደዛ ስሜት እየተሰማኝ መዝፈን የለብኝም ብዬ አሰብኩኝ። ከዛ በኋላ እርግፍ አድርጌ አቆምኩ። ከዛ በኋላ ደግሞ እዛው ይህንን ከወሰንኩ በኋላ ይህንን የመሰለ የነ ነፍሴ ደራሲ የነ አታምረሞይ ደራሲ ያውና እዛ ቁጭ ብለሽ የሚለው ዘፈን ተነቃ የሚለው የዚህ ሁሉ ዘፈን ደራሲ ሞገስ ተካ አረ ያንሰዋል። ያላንቺማ ነፍሴ የሚለው ዘፈን ብቻ ነው። ያውና ሳቁጭ ብለሽ ደምቀሽ ደግሞ እንዴት ታምራ የዚህ ውብ ዘፈን ደራሲ ሞገስ ተካ። እሱን አገኘሁትና ያላንቺማ በሚለው ዘፈን ጀመር። ከዛ በፊት ከሞገስ ጋር ተገናኝቼ አላውቅም። ነፍስ ይማር እንዴት ያለ ደራሲ ደግሞ አጥቻለሁ። ተመስገን ተካ የነማን እንዳገር ደራሲ የግጥም ደራሲ ተባለ እንዴ የሚለው አልበም ላይ 9 ሙሉ ግጥም የሱ ነው። ወጣት ልጅ ነበር። ለተመስገን እና እንደዚህ አብሬ ከሰራኋቸው ሰዎች ጋር ነው። ብቻዬን አይደለም ድምቅ ያልኩት፣ ከእነሱ ጋር ነው የደመቅኩት እኔ። እባካችሁ አመስግኑን ለቤተሰቡ። እናመሰግናለን። ሌላም አለ ባይዘወይ ይሄን ብቻ አይደለም የላኩት። እባካችሁ ሁለተኛውን ስጦታ ደግሞ አምጡልኝ። አመስግኑልኝ እባካችሁ። የሙያ አጋሮቹን በጣም እናመሰግናለን። እዚሁ ላይ ሌንስ ማተሚያ ቤት
ይሄ መጽሐፍ ከተጻፈ የፀሐይ መጽሐፍ ከተጻፈ 1000 ኮፒ እኔ ገዝቼ ለዚህ ባህል ማዕከል እሰጣለሁ ብሏል። ሌላ ፀሐይ ቅድም ጥያቄ አልተነሳም። ፀሐይ የሚገርም ተዋናይ ነው። ባይዘወይ በትወና በመሀል ሚል የተከታታይ ድራማ ውስጥ ትወናውን አይታችኋል። በመሀል የተከታታይ ድራማ ተዋንያን ደግሞ እንደ ለፀሐይ ደግሞ እኛም ስጦታ አለን ብለዋል። እባክሽ አስቴርና ኤልሻዳይን እያየው ነበር። ስጦታችሁን እባካችሁ መጣችሁ ስጡ። በኃይሉ ነቃ ጥበብና ከተማ እባካቸው አንዴ ከመቀመጫቸው ተነስቱ። በጣም ወዳጆቹ ናቸው። ወደዚህ ስላላሉ አመስግኑልኝ። በእናታችሁ አመስግኑልኝ። አብርሃም ብዙነህም እንደዚሁ። አብርሃም አብርሽ የታለ? አብርሽ በጣም እናመሰግናለን። በስመ አብ ደስ አይሉም? በጣም ነው የምታስፈልገው። Yes,